ሊንክ ለተጠቃሚዎች ክሊክ አድርገው ከአንድ ፔጅ ወደ ሌላ ፔጅ እንዲሄዱ ያስችላቸዋል። ሊንኮች ደግሞ በኤ ታግ ነው የሚገለጹት። ኤ ታግ ማለት ኤንከር ማለት ነው። ኤንከር ማለት ደግሞ ሃይፐር ሊንክ ማለት ነው። ይህ ማለት ገጾችን የሚያገናኝ ለማለት ነው። ለምሳሌ የዩቲዩብ ዩአርኤል እንጠቀምና ሊንክ እናድርገው http እንበልና ከዛ www.youtube.com ብል ለምሳሌ ከዛ ደግሞ go to YouTube የሚል ጽሑፍ አደርጋለሁ። እንየው እንደምታዩት go to YouTube የሚል አለ እዚህ ጋር ይህንን ጽሑፍ ማለት ነው። አሁን ይህንን ክሊክ ስታደርጉት ወደ ዩቲዩብ ይወስዳቸዋል ማለት ነው። ክሊክ ይቅርታ እንግዲህ ኮኔክሽን የለም። ኮኔክሽን ቢኖር ግን ወደ ዩቲዩብ ይወስደኝ ነበር ማለት ነው። እሺ እንመለስ። ይህንን የዩቲዩብ ዩአርኤል ተጠቅመን ነው ሊንክ ያደረግነው። ሌላ ደግሞ ሎካል ሊንክ የሚባል አለ። ሎካል ሊንክ ደግሞ ከራሳችሁ ፋይል ወይም ደግሞ ከራሳችሁ ዳክሜንት ጋር ሊንክ ማድረግ ከፈለጋችሁ ነው። ለምሳሌ አዲስ ዳክሜንት እንክፈት። እሺ ኒው እንበልና sample.html ልበል ለምሳሌ። እሺ ዳክ ልበልና ታይትሉን ሊንኪንግ ዳክመንት ከዛ h1 ልክፈትና ዌልካም ልበል። ስታይል ቴክስት አላይን ሴንተር እናለው። እሺ አሁን ምን እናደርጋለን? ከዚህ ሳምፕል የሚለውን ይህንን የከፈትነው ፋይል ከሱ ጋር ሊንክ እናደርገዋለን። እዚህ ጋር እንመጣና ኤ እንበል ከዛ sample.html እንበልና ሎካል ሊንክ ልበለው። ሪፍሬሽ ክሊክ እናድርገው። አሁን ሊንኩን ክሊክ ስላደረኩት ወደ ሳምፕል ኤችቲኤምኤል የሚለውን ይህንን ማለት ነው ወደዛ ወስደኛ ማለት ነው። እንደምታዩት ዌልካም ይለኛል። እሺ እንመለስ። ከሎካል ፋይል ጋር ሊንክ ማድረግ ከፈለጋችሁ ደግሞ እንደዚህ በማድረግ ሊንክ ልታደርጉት ትችላላችሁ። ከዚህ ቀጥዬ የማሳያችሁ ደግሞ ታርጌት አትሪቢዩት የሚባል አለ። ታርጌት አትሪቢዩት ይህንን ኤ ታግ ማለትም ኤንከር የራሱ ልዩ የሆነ ታርጌት አትሪቢዩት የሚባል አለው። ታርጌት አትሪቢዩት ለምንድን ነው የሚጠቅመን? ለምሳሌ ሊንኩን በአዲስ ዊንዶው እንዲከፍትልን ከፈለግን ወይም ደግሞ እዛ ራሱን ዊንዶው ላይ ሊንኩን እንዲከፍተው ከፈለግን፣ ሌሎችም አሉ ግን በዚህ ቪዲዮ ላይ ብላንክ እና ሰልፍ የሚል ያሳያቸዋለሁ። እሺ እዚህ ጋር እንምጣና ታርጌት ስላለው ታርጌት ብዬ ብላንክ ብለው ከዛ ይህንን ሎካል የሚለውን ክሊክ አድርጉት። እንደምታዩት አሁን የራሱ አዲስ ዊንዶው ከፍተዋል ማለት ነው። እዚህ ጋር እንደምታዩት ሊንኪንግ ዳክሜንት የሚለው መጥቷል። እዚህ ጋር ደግሞ የመጀመሪያውን ማለት ነው። ደግማችሁ ክሊክ ብታደርጉት ደግሞ አዲስ የራሱ ዊንዶው ይከፍታል። ብላንክ እንደዚህ ነው። ሰልፍ ደግሞ ሰልፍ ብንል ለምሳሌ ሪፍሬሽ። እሺ ሰልፍ ከሆነ ደግሞ እዛ ራሱ ዊንዶው ላይ ማለት ነው ራሱ ላይ ሊንኩን ይከፍተዋል። አዲስ ዊንዶው አይከፍትም ሰልፍ። ብላንክ ግን አዲስ ዊንዶው ከፍቶ ሊንኩን ያሳያቸዋል ማለት ነው። እሺ ይህንን እንመለስና እነዚህ የምናጥፋቸው። ሊንክ ደግሞ እንደነዚህ በጽሁፍ ሳይሆን በፎቶም ሊንክ ልታደርጉ ትችላላችሁ። ለምሳሌ ኤ እንበልና ሳምፕል ኤችቲኤምኤል እንበለው ራሱን ይህንን ማለት ነው። ከዛ ይህንን ወደታች እናወርደው። ከዛ እዚህ ላይ ኢሜጅ ከዛ ለምሳሌ እኔ ፎቶ አለኝ ላሳያችሁ። እዚህ ፎልደር ላይ ፎቶ አለኝ ኢሜጅ የሚለውን ምን አደርጋለሁ? አሁን ሶርስ ላይ ያንን ፎቶ አስገባዋለሁ ማለት ነው። ኢሜጅ ልበልና የፎልደሩን ስም ከዛ ስላሽ ከዛ ደግሞ የኢሜጁን ስም ማለት ነው pic1.jpg አልት ላይ ደግሞ pic1 ልበል። ከዛ ዊድዝ 250 ፒክስል
ሃይት ደግሞ 188 ፒክሰል። ሪፍሬሽ። አሁን ይህንን ኢሜጅ ክሊክ ስታደርጉት ወደዚህ ወደ ሳምፕል ኤችቲኤምኤል የሚለውን ይህንን ፋይል ወደዛ ይወስዳቸዋል። ክሊክ። እንደምታዩት ወደዛ ወስደኛ ማለት ነው። ፎቶን በመጠቀም ሊንክ ልታደርጉት ትችላላችሁ እንደዚህ። ሌላ ደግሞ አንድ ፔጅ ላይ አንድ ሊንክ ከሌላ ሊንክ ጋር ሊንክ እናደርገው እንችላለን። ለምሳሌ ፔጁ ብዙ ጽሑፍ ይኖረውና ስክሮል እያደረግ ወደ ላይኛው ፔጅ እና ወደ ታችኛው ፔጅ መሄድ ይሰለቻል እና ይህንን ለመቅረፍ ሁለት ሊንኮች ሊንክ በማድረግ በቀላሉ ወደ ላይኛው ፔጅ እና ወደ ታችኛው ፔጅ መሄድ እንችላለን። እሺ እዚህ ጋር ግን ብዙ ጽሑፍ የለም። ይህንን ኤግዛምፕል ለማሳየት ፒ ልበልና ሳምፕል ቴክስት ዝም ብዬ ፔጁን ለመሙላት ይህንን እንደዚህ ሳምፕል ቴክስት ላድርግ። ሳምፕል ቴክስት። እሺ ከዛ ካፒ ላድርገውና ፔስት ላድርገው እዛው ላይ። እሺ አሁንን ይህንን በርከት ያለ ጽሑፍ ስላደረግን ወደ ታችና ወደ ላይ ስክሮል ማድረግ ትችላላችሁ። ይህንን ያደረኩበት ምክንያት ሁለት ሊንኮች አንድ ፔጅ ላይ እንዴት ሊንክ እንደምታደርጉ ለማሳየት ነው። እሺ ከዛ እዚህ ላይ እንምጣና ፒ ልበል። ከዛ እዛ ፒ ላይ ኤ እንበልና እሺ አይዲ እንስጠው፣ ታፕ ልበለው። ከዛ እዚህ ጋር ብንምጣና ኤ እንበል የመሳልል ምልክት፣ ከዛ ታፕ። አይዲ ስታስገቡ ይህንን የመሳልል ምልክት በመጀመሪያ ማድረግ አለባችሁ። ከዛ እዚህ ላይ ጎ ቱ ታፕ ላለው። እሺ ሪፍሬሽ እናድርገው፣ ወደ ታች እንውረድና አሁን ይህንን ጎ ቱ ታፕ የሚለውን ሊንክ ክሊክ አደረኩት ወደ ላይኛው የፔጁ ክፍል ይወስደኛል። ክሊክ ወደዚህ የፔጁ ላይኛው ክፍል ያመጣኛ ማለት ነው። ይህንን ደግሞ ጎ ቱ ባትም እንበልና እዚህ ላይ ደግሞ አይዲ እንስጠው። ይህንን በመጀመሪያ አይዲውን ለምሳሌ ባትም እንበለውና እዚህ ጋር ደግሞ የመሳለል ምልክት በመጀመሪያ፣ ከዛ ደግሞ ባትም። ሪፍሬሽ። ይህንን ሊንክ ክሊክ ባደረገው ደግሞ ወደ ታችኛው የፔጁ ክፍል ይወስደኛ ማለት ነው። ክሊክ። ይህንን ክሊክ ባደረገው ደግሞ ወደ ላይኛው ማለት ነው። እንደዚህ በማድረግ አንድ ፔጅ ላይ ሁለት ሊንኮች ሊንክ ማድረግ ትችላላችሁ።